እናጸጋ የፋሽን የልብስ ዲዛይን ቅድና ስፌት ማሰልጠኛ እናጸጋ የፋሽን የልብስ ዲዛይን ቅድና ስፌት ማሰልጠኛ አቶ ታደሰ አለማየሁ በምስራቅ አፍሪካ በየነ መንግስታት ኢጋድ የአዲስ አበባ ከፍተኛ የአስተዳደር ፋይናንስ ኦፊሰር እንዲሁም ሲስተር አበባ ዘውዴ በፖሊስ ሰራዊት ፌዴራል ሆስፒታል ሲኒየር ነርስ፣ ወይዘሮ ታፈራው ተገኝ የእናጸጋ የልብስ ዲዛይን ቅድና ስፌት ማሰልጠኛ ተቋም ባለቤትና ስራ አስኪያጅ፣ ክቡራን ጥሪ የተደረገላችሁ እንግዶችና ተመራቂ የተመራቂ ቤተሰቦች፣ ወንድ የዛሬ ተመራቂዎች፣ በቅድሚያ ጥሪያችንን አክብራችሁ በደስታችን ቀን በመገኘታቸው የተሰማንን ልባዊ ደስታ እየገለጽን እናጸጋ የልብስ ዲዛይን ቅድና ስፌት ማሰልጠኛ ተቋም ተመራቂዎች እንኳን ደስ ያላችሁ ኮንግራጁሌሽን ለማለት እንወዳለን። ክቡራንና ክቡራት ታዳሚዎቻችን ቀዳሚው የሰው ዘር ቀዳሚው የሰው ልጅ የተፈጥሮ የተቸረውን ውበት ለመጠበቅና ለተመልካች አይነቱ ሆኖ ለመታየት የመጀመሪያው አልባሳት ዲዛይን አድርጎ የሰራው ቅጠላ ቅጠሎችን በመጠቀም አፍርተ ስጋውን ብቻ በመሸፈን ሲሆን ከዚያም በዘመን ከፍታ ከጊዜ ወደ ጊዜ ራሱን በማዘመንና በማሰልጠን ዛሬ የደረሰበትን ዲጂታል ቴክኖሎጂ በመጠቀም በአልባሳት ዲዛይን ወደ ላቀ ደረጃ ተሸጋግሯል። ጥንታዊ ሰው እንደ አልባሳት ሁሉ የመላ አካላቱን ውበት የሚጠብቀው ቅጠላ ቅጠሎችን፣ ስራስሮችንና ቀለማማ አፈሮችን በመጠቀም ነበር። ዛሬ ላይ ግን በቴክኖሎጂ እየታገዙ የሚመረቱ ቅባቶችን፣ የውበት መጠበቂያ ቅባቶችን ከመጠቀም አልፎ ሁሉንም የሰውነት ውጫዊ ክፍሎች ከእግር ጥፍር እስከ ራስ ፀጉር ድረስ እሴቶች በጸጋው ላይ በተፈጥሮ ጸጋ ላይ እሴቶች በመጨመር ዛሬ የደረሰበትን ደረጃ ለማግኘት ችሏል። ስለዚህ የዛሬ ተመራቂዎች የዚህ ስልጣኔ የዚህ እውቀት ባለቤቶች በመሆናቸው በድጋሚ እንኳን ደስ ያላችሁ። ኮንግራጁሌሽን እንኳን አደረሳችሁ። ክቡራን ከዚህ በመቀጠል በመርሃ ግብራችን መሰረት እናጸጋ የልብስ ዲዛይን ቅድና ስፌት ማሰልጠኛ ተቋም ባለቤትና ስራ አስኪያጅ ወይዘሮ ታፈራው ተገኘ ወደ መድረኩ በአክብሮት ሸኘን። ጥሪያችንን አክብራችሁ በዛሬው ቀን በእናጸጋ የልብስ ዲዛይን ቅድና ስፌት ማሰልጠኛ ተቋም የሰልጣኞች ምረቃ በዓል ላይ ለተገኛችሁ ክቡራን እንግዶቻችን በሙሉ በራሴና በተቋሙ ስም እንኳን ደህና መጣችሁ። የዕለቱ ሰልጣኞች እንኳን ለምረቃ በዓላችሁ በሰላም አደረሳችሁ። እንዲሁም የዕለት የክብር እንዲሁም የዕለቱ የክብር መራቂ እንግዶች አቶ ታደሰ አለማየሁ
እና ሲስተር አበሩ ዘውዴ ጥሪያችንን አክብራችሁ ስለተገኛችሁ በራሴና በተቋሙ ስም ከልብ አመሰግናለሁ። የልብስ ዲዛይን ቅድና ስፌት ማሰልጠኛ ተቋም ከመንግስት ሙሉ እውቅና በማግኘት የተቋቋመ የንግድ ድርጅት ሲሆን ዘመኑ ያፈራቸውን የማሰልጠኛ ማሽኖችን በማሟላት ስራ የጀመረ ተቋም ነው። ክቡራን ጥሪ የተደረገላቸው እንግዶች እንዲሁም የዕለቱ ተመራቂ ሰልጣኞች፣ እንደሚታወቀው ይህ ተቋም ባለፈው ዓመት በዚህ አዳራሽ ያስመረቃቸውን የሰልጣኝ ተማሪዎች ቁጥር በ3 እጥፍ በማሳደግ እነሆ በዛሬው ቀን ከ85 ሰልጣኝ ተማሪዎችን ለማስመረቅ በቅቷል። ከእነዚህ ተመራቂ ሰልጣኝ ተማሪዎች ውስጥ ለ2 ሴት ሰልጣኞች ተቋሙ ሙሉ የስልጠና ወጪያቸውን በማሟላት የነጻ ትምህርት ዕድል ሰጥቷቸዋል። ዛሬ ለምረቃ በዓል የበቁ ናቸው። ይህም በቀጣይ ተቋሙ የሰልጣኝ ተማሪዎችን የቅበላ አቅም በማሳደግና በማሰልጠን በሚቀጥለው የዛሬ ተመራቂዎቻችንን ቁጥር በእጥፍ በማሳደግ እቅድ ይዞ ይሰራል። የመጨረሻው ተመራቂዎች ከምረቃ በኋላ መልካም የስራ ዘመን እንዲሆንላችሁ ተቋሙ ይመኝላችኋል። ዛሬ ተመራቂዎች ግን ያቸዋለሁ። ፈንዲሻ መስላቸዋል። ፈንዲሻ 4 ባህሪያት እንዳሉት ሴቶቻችን እናውቃለን። 4 ባህሪ ያለው ፈንዲሻ ውበት፣ ሞኝነት፣ የዋህነትና ጀግንነት። ፈንዲሻ ውበቱ ፍቃቱ፣ ሞኝነቱ ዘይት ተከትሎ ክርስቶስ መግባቱ፣ ጀግንነቱ ሊሞችን ዘር መውጣቱ፣ የዋህነቱ ላይቀርለት ሞቱ ብትንትን ማለት ነው። እኛን አይታስናንድ ያለ ብዙ ሰዎች ስራቸውን ለውጤት እቅዳቸው ለስኬት እንዲበቃ ይመኛሉ። ምኞት ቀዳሚውን ስፍራ ቢይዝም ለምኞት ለመብቃት ፎርሙላውን መሙላት ያስፈልጋል። ፎርሙላውን መሰላችሁ? ምኞት ሲጀመር ጥረት፣ ሲቀነስ ምቀኝነት፣ ሲባዛ ደግነት፣ ሲካፈል ጨምጨመት ይሆናል ልጆች እና ልጆች። ይህ ወደ ገረስማ ስትረብተው ኢንጆይመንት ፕላስ አግሪመንት ታይምስ ኢንቫይሮንመንት ፊዚካችሁ ኢንቨስትመንት ይሆናል። በፎርሙላ ብዙ ነገር ይገኛል እና የዛሬ ተማሪዎች ስለ ፎርሙላ ብዙ ያውቃሉ። ልብስ ስፌትና ዲዛይንም ሁሉም ነገር ፎርሙላ አለ። ካለ ፎርሙላ የሚሰሩ ነገሮች ቀለም ወንገድ ይላሉ ማለት ነው። ምናልባት ትዳር ያላላችሁ ወጣቶች ካላችሁ የትዳር ፎርሙላ ነው የምስራች ነገራቸው። የትዳር ፎርሙላ ምንድነው? የኛው የአበሻው የትዳር ፎርሙላ አቻ ላቻ ሲደመር ፍቅር ብቻ ሲቀነስ ከበርቻቻ ሲባዛ 3 ጉልቻ ይሆናል ከበርቻቻ። ሲቀነስ ከበርቻቻ ሲባዛ 3 ጉልቻ ይሆናል በርካታ ብቻ። ምናልባት የነጮቹ ፎርሙላ ጥቅም ብላ ትጥመናለች ይላሉ አንዳንድ ወጣቶች። የነጮቹ የትዳር ፎርሙላ ፈርስት ሉኪንግ ነው የሚሉት። ፈርስት ሉኪንግ ፕላስ ሉኪንግ ኤንድ ሪዲንግ ታይፕ ሲስተማቲካል ኬሲስ እዚህቷቱ ናይስ ሪዲንግ ይላሉ። ተወካይ የተመራቂዎች ተወካይ ወደ መድረኩ ያመረስ ይልቅ ስሜ አብነት ሸት ይባላል።
በቅድሚያ ወደ ጸጋዬ ዲዛይንና ቅድስት ፊት ማሰልጠኛ ተቋም ጥሪያችንን አክብራችሁ ለዛሬው ለምርቃት ቀን እዚህ ለተገኛችሁ ልጆቻችን ክቡራትና ክቡራን ምስጋናዬን እያቀረብኩ በትምህርት ቤቱ ስም አቀርባለሁ። እንዲሁም ለትምህርት ቤቱ ስራ አስኪያጅ ለወይዘሮ ተፈራው ተገኝ፣ ለትምህርት ቤቱ አቶ አስናቀ አይሳ፣ ለመምህርት ወይዘሮ ታከለች ጳውሎስ የከበረ ሰላምታዬን እያቀረብኩ በትምህርት ቤቱ ውስጥ እስከ ዛሬ ድረስ ለተደረገልን መልካም የመማርና ማስተማር ሂደት ያመሰገንኩኝ ሀሳቤን እንደሚከተለው ለመግለጽ እሞክራለሁ። ትምህርት ቤት ውስጥ ያሉ መምህራኖች ተማሪውን በተሻለ እውቀትና ስህተቶችን ወዲያው በቅርብ ሆኖ በማረም ትልቅ ሚና ተጫውተዋል። ስለሆነም ትምህርት ቤቱና መምህራኖቹ ባደረጉልን ትልቅ ስልጠና ለዛሬዋ ቀን ብቁ ሆነን ለማድረግ በቅተናል። በስተመጨረሻም እኛ ያገኘነውን ሙያ ስልጠና ሌሎች እድሉን አግኝተው በዚሁ ትምህርት ቤት እንዲማሩና ራሳቸውን በሙያ እንዲያበቁ ስል መልካም ምኞቴን እገልጻለሁ። አመሰግናለሁ። በዚሁ እንድትናገር የተሰማህን
በተለይ የዚህ ትልቅ ሙያ ባለቤት በመሆንና ይህን ፋሽን ሾው በመሳተፍ የተሰማህ ነገር ለኦዲየንሱ። እሺ እንግዶቻችን እኛ ባደረግነው በዚህ ትምህርት ቤት ውስጥ እንደ ወንድም ሆነን የረሳነው ዕቃ ቢኖር እንኳን ተጋግዘን ተቀባብለን በፍቅር ተምረን አንድ ሆነን ሁላችንም ለዚህ ወጥተናል። በጣም ደስተኛ ነኝ። ትምህርት ቤቱ ደግሞ እውነትም እንደ እናት ሆኖ እኛን ገንብቶ ለሙያ አብቅቶናል። ለቀጣዩ ስራ ደግሞ ብቁ አድርጎ እዚህ ዛት ስላደረሰን ከልቤ በጣም ከትምህርት ቤት ጓደኞች ጋር አንድ ላይ በክብር እንደማረዳቸው በመጡበት አኳኋን ወደ ክብር መቀመጫቸው እንዲሄዱልን ሙዚቃውን ሞቅ አድርገን ከእነዚህ ውቦች መካከል ማለት ነው። እና እኔ ብዙ ሞክሬያለሁ። በአጎቴም አንድ ጊዜ አሽቶልኝ ነበር፣ ሌሎችም ሰዎች አምተውልኝ ነበር። እኔም ፈልጌ ላገኝ አልቻልኩም። በመጨረሻ ግን ጊዜው የማስታወቂያ ስለሆነ በማስታወቂያ ሞክር ስላሉኝ ማስታወቂያዬን እዚህም ብለቀው ሳያዋጣኝ አይቀርም። ማስታወቂያዬን ልለቀቀው። ማስታወቂያ ሚስት እፈልጋለሁ። እኔ የምፈልጋት ሚስት ከዚህ የሚከተለውን የመመዘኛ ነጥብ የምታሟላ መሆን አለባት። መልኳ የቀይ ዳማ፣ ጸባዋ የሚስማማ፣ የማትናገር የምትሰማ፣ የማትታማ የማታሳማ፣ ቁመኗ የሚያሰጥ የማታዝ የምትታዘዝ፣ ሙያ የጨረሰች ሀብት የወረሰች እና ጸጋ የሰለጠነች፣ ለወዳ ግድ የለሽ ለስራ ረፍት የለሽ እንቅልፍ የማትወድ አራርቃ የምትወልድ ሚስት እፈልጋለሁ። ስለኔ ማንነት ማወቅ ካስፈለገ እኔ ዜግነቴ ኢትዮጵያዊ፣ ኑሮ ማህበራዊ፣ ብሔር አበሻ፣ ትውልድ መናገሻ፣ ትዳር የምሻ፣ ትምህርት የመጀመሪያው መጨረሻ፣ ንብረት አለኝ ድመትና ውሻ፣ መንጃ ፍቃድ ሁለተኛ፣ አመል ቀናተኛ፣ ጥርስ ፍንጭት፣ ህመም ቅጭት፣ ቁጭት ብስጭት፣ ቅጽል ስም ኩርንችት፣ የምታጨኝ ካለች ከኔ የምትጋባ በ80 ሳይሆን ፈርማ በ40 ለፍቅራችን ብቻ ሆና የምትገዛ አሟልታ የምትገባ የቤት ዕቃ ይዛ የቤት ወጪ የሚባል የማትጠይቀኝ ጭንቀት ስለማልወድ የማታስጨንቀኝ ሚስት እፈልጋለሁ ለኔ የምትመቸኝ። አድራሻዬ ወረዳ ችርስ ቀበሌ ካሳንችስ የቤት ቁጥር ብርችስችስ ነው። አመሰግናለሁ። መድረኩ ላይ ይገኛለሁ። እንቀጥላለን። በድጋሚ ኮንግራቹሌሽን፣ እንኳን ደስ ያላችሁ፣ እንኳን ለዛሬው ቀን ያደረሳችሁ። በመርሃ ግብራችን መሰረት በመቀጠል የዕለቱ የክብር እንግዳችን ሲስተር አበሮ ዘውዴ በፖሊስ ሰራዊት ሪፈራል ሆስፒታል ሲስተር ነርስ ሲኒየር ነርስ ለተመራቂዎች የእንኳን ደስ ያላቸው ወረቀት እንዲሰጡልን በአክብሮት የክብር እንግዳችን ወደ መድረኩ ጋብዝልን። ሲስተር ሞራል ስጡልን። ሲስተር ጥሪያችንን አክብረው የክብር እንግዳችን ስለሆኑ የተሰማን ደስታ እንገልጻለን። ባካችሁ ሞቅ ያለ ሞራል። ኢብራሂም
ሞላ፣ ፍቅርተ ብካ፣ ሀረጋዊን በለጠ፣ ተመረዲን መሐመድ፣ ቅድስት ጌታቸው፣ ሙከረምተኔ፣ ስፍራሽ ማሩ፣ ሪሃና አብዱልቀድር እና ወደ ከፍታ ለመውጣት ዝግጁ መሆናችሁን የሚናገረው ወረቀት እየተቀበላችሁ ነው። ቀጣዩ የሥራ ዘመናችሁ ደስተኛ የሆነ ይሆንላችሁ እንላለን። የተለያዩ ጋርመንቶች እናንተን በጉጉት ከፍተኛ ሚና እንደምትጫወቱ እርግጠኞች ነን። እንኳን ደስ ያላችሁ። ኮንግራቹሌሽን። ገነት ወልዶ፣ ቅድስት ፍቃዱ፣ ማርሸት ዲባባ፣ ፍሬሕይወት አለማየሁ፣ ፋጡማ በድሩ፣ ሰላማዊት ሰማኝ፣ ብሌን ሙሉጌታ፣ ዝናሽ ክንፈ፣ ኢልሃም አብዱልቃድር፣ ጀዋር ናስር፣ ቤዛዊት ብርሃኑ፣ ሙበሽራት አባብያ፣ ክብሮም ገብረ ኪዳን፣ ጀሚላ ረሺድ፣ ከበዶም አብዱላከኒ፣ አበበች ዘርጃው፣ ሀያት ኪያር፣ አፍራህ ዑመር አህመድ፣ ጀሚላ አህመድ፣ ህይወት ይታየው፣ ሰላም ተከተል፣ ሰሊሃት ከድር፣ መዓዛ ዘርፉ፣ አብደላ ጀማል፣ ስምረት ኃይለ ሚካኤል፣ ሰነአ እዮብ፣ ሙባረክ ኡስማን፣ ቤርሳቤህ ሃኒ ዘመድኩ፣ መቅደስ ይፍራሻ፣ ማርታ አለሙ፣ መኪያ ጀማል፣ ቤተልሔም ኪዳነ፣ ህይወት ዳኜ፣ ጂሃን አብዱ ፈታ፣ ያዱሽ ባሹ፣ ሀያት ሐሰን። ኮንግራቹሌሽን። እንኳን ደስ ያላችሁ በሉልን። ሞራል ፈጠን ብላችሁ ሰሉልን። የክብር እንግዳችንን ሳንሸኛቸው የማይነጥፍ ክረምት ከበጋ ቶሎ የሚያሳድግ ጡት ነው የእናት ጸጋ። ቶሎ የሚያሳድግ ጡት ነው የእናት ጸጋ። እጥቅ በሉልን እንላለን። ተመራቂዎች ሁላችሁ መጥታችሁ ከክብር እንግዳችን ከሲስተር አበሩ ጋር የመታሰቢያ ፎቶግራፍ እዚህ ጋር ለመነሳት ወረቀታችሁን እያያዛችሁ ተመራቂዎች በሙሉ እንዲነሩጡልኝ። ሲስተር ከፊት ይሁኑልኝ። ከፊት ያላችሁ በርከክ በሉልንና ሌሎቻችሁ በኋላ ነው። ከፊት ያላችሁ ተቀመጡ። በርከክ በሉልን። አንዴ ከፊት ያላችሁ በርከክ በሉ። በኋላ ያሉት እንዲታይ ቦታችሁ። ከፊት ያላችሁ ዝቅ በሉልን። በኋላ ሉልን። ያምራል። ታምራላችሁ። እናመሰግናለን።
እናመሰግናለን። ተመራቂዎቻችን ኮንግራቹሌሽን ወደ ቦታችሁ የክብር እንግዳችንን በክብር ወደ መቀመጫቸው ሸኙልን። ሲስተር አበሩን ከልብ እናመሰግናለን። አንድ ደቂቃ የሚናገሩት ነገር ካለ መድረኩን እሰጣቸዋለሁ። በተለይ ሴቶች እዚህ ደረጃ ላይ ሲደርሱ እጅግ ጥሩ ደስ የሚል ነገር እንደሚሰማቸው አውቃለሁ። ታታሪ ሰራተኛ ናቸው። ሲስተር አበሩ የተሰማቸውን በአንድ ደቂቃ እንዲገልጹልኝ በአክብሮት እጠይቃለሁ። አመሰግናለሁ። በዚህ ችለት ስለደረሰ እግዚአብሔርን አመሰግናለሁ። እና ጸጋ የልብስ ቅድ ስፌትና ዲዛይን ማሰልጠኛ ዋና ስራ አስኪያጅ ወይዘሮ ታፈራውን ስገልጻቸው በእውነት በጣም ታታሪ ናቸው። ለዚህ በመምጣታቸው ደግሞ በጣም ደስ ብሎኛል። ወደፊትም ደግሞ ከዚህ በላይ እንደምትዘጋጅ ግልጽ ነው። ስለዚህ ወደ በርቺ ነው የምላት። አመሰግናለሁ። ሲስተር አበሩን ከልብ እናመሰግናለን። በክብር ወደ መቀመጫቸው ሸኙልን። ሞቅ ያለ ሞራል ይሰጡልን። እናመሰግናለን። ከዚህ በኋላ ያላችሁ ክቡራን ታዳሚዎቻችን ሞቅ ደመቅ ያለ ዛሬ ምርቃት በዓላችን እንደዚህ ወደ መጨረሻው መርሃ ግብር እየተሸጋገርን ነው የሚገኘው። ሞራል ከእናንተ ሲኖር ነው ሞቅ የሚለውና ኮንግራቹሌሽን እስቲ ታደሰራችሁ። ክቡራንና ክቡራት ታዳሚዎቻችን እንግዲህ በመርሃ ግብራችን መሰረት ቅድም በተመራቂ ተማሪዎች በተመራቂ ሰልጣኞች የቀረበውን ፋሽን ሾው ተመልክተናል። ይህንን ፋሽን ሾው አሸናፊ ለሆኑ ተመራቂዎች የምስክር ወረቀት በመስጠት የመዝጊያ ንግግር የሚያደርጉልን የዕለቱ የክብር እንግዳችን አቶ ታደሰ አለማየሁን ባካችሁ በክብር ወደ መድረኩ አጅባችሁ የላጸጋ ስራ አስኪያጅ አጅበውን ወደ መድረኩ ያቀርቡልን። አቶ ታደሰ አለማየሁ በምስራቅ አፍሪካ በየነ መንግስታት ኢጋድ የአዲስ አበባ ከፍተኛ አስተዳደር ፋይናንስ ኦፊሰር ናቸው። እሳቸው በክብር ስንጠራቸው በክብር ስለተገኙልን የተሰማን ልባዊ ደስታ ባካችሁ ሞቅ ባለ ሞራል ግለጡልን። የላጸጋ ስራ አስኪያጅ እባክሽ ወደ መድረኩ ለልን። ቀጣዩን ሽልማት እንሰጣለን። ቅድም ያየነው አይን አዋጅ የሆነብን ከአንዱ አንዱ መምረጥ ያስቸገረን የፋሽን ሾው ውድድር ከነዚህ ሁሉ መካከል ማን አሸናፊ ይሆን ብለን ሁላችን በጉጉት እየጠበቅን ነው። አሸናፊዎቹ ስም ዝርዝር አልደረሰኝም። ከዳኞቹ ሲደርሰኝ አቀርባለሁ። ከሶስተኛ ጀምሬ ወደ አንደኛ በጣለው ሰስፔንስ እናደርገዋለን። እሺ በዚህ የፋሽን ሾው ውድድር ሶስተኛ የወጣውን ወይም የወጣችውን ነው የምጠራው። የተዘጋጀው የሽልማት የምስክር ወረቀት ምን ይላል? በእናት ጸጋ የልብስ ዲዛይን ቅድና ስፌት ማሰልጠኛ ተቋም የምረቃ ፕሮግራም ላይ በተደረገው የፋሽን ሾው ዲዛይን ውድድር ሶስተኛ ደረጃ በማግኘቶ ወይም በማግኘትሽ ተሸላሚ ስለሆንሽ እንኳን ደስ ያለህ እንኳን ደስ ያለሽ እያልን ይህንን ሰርተፊኬት ከሽልማት ጋር ተሰጥቶት
የተሰጠው ሲሆን ቀጣይ የሥራ ዘመኑ መልካም እንዲሆንልዎ ተቋሙ ይመኝሎታል ይላል። ታኒ መሐመድ ሞራል ታኒ መሐመድ ሞራል ያንሳል። ከዚህ ሁሉ ሰው መካከል ሶስተኛ መውጣት እጅግ በጣም ክብር ነው። እጅግ በጣም ክብር ነው። ሞራል ያንሳል። ኮንግራቹሌሽን እንኳን ደስ ያለሽ በሏት። የሰርተፊኬትና ሌላም ሽልማት ተሸላሚ ናት። በእናት ጸጋ የልብስ ዲዛይንና ቅድ ማሰልጠኛ ተቋም የምረቃ ፕሮግራም ላይ በተደረገው የፋሽን ዲዛይን ውድድር ሁለተኛ ደረጃ በማግኘትህ ወይም በማግኘትሽ ተሸላሚ ስለሆንሽ እንኳን ደስ ያለሽ እንኳን ደስ ያለህ እያለን ይህ ሰርተፊኬት ከሽልማት ጋር የተሰጠህ ወይም የተሰጠሽ ሲሆን በቀጣይ የሥራ ዘመኖ መልካም እንዲሆንልዎ ተቋሙ ይመኝሎታል ይላል። ሁለተኛ የወጣችው ረድኤት አየለ በሞራል ሸልምኑ ወደ መድረኩ በባህል አልባሳት እንደዚህ ተውባ መድረኩን አድምቃው የመድረኩ ኮከብ ሆና በእናት ጸጋ የልብስ ዲዛይን ቅድና ጽሕፈት ማሰልጠኛ ተቋም የምረቃ ፕሮግራም ላይ በተደረገ ፋሽን ዲዛይን ውድድር አንደኛ ደረጃ በማግኘትህ ወይም በማግኘትሽ ተሸላሚ ስለሆንክ እንኳን ደስ ያለህ እንኳን ደስ ያለሽ እያለን ይህ ሰርተፊኬት ከሽልማት ጋር ተሰጥቶሻል ይላል። በቀጣይ የሥራ ዘመንሽ መልካም እንዲሆንልሽ ተቋሙ ይመኝላቸዋል ይላል። አንደኛ የወጣው በዚህ መድረክ ላይ ተቋሙንም ወክለው ይህን ፋሽን ሾው ካደረጉ መካከል የመድረኩ ኮከብ የሆነችው ጀምላ አህመድ ኮንግራቹሌሽን እንኳን ደስ ያለሽ። ይህ ስናጸጋ ብለናታል። ጀሚላ በታጃቢ ታችሏለን። በሚያምር አለባበስ በኢጃባ ተስሚር ሰግናለን። ክቡራንና ክቡራት ውድ ታዳሚዎቻችን በመቀጠል የምንሸልመው ልዩ ተሸላሚ አለን። የምስጋና የምስክር ወረቀት የሚሰጠው ከእናት ጸጋ የልብስ ዲዛይን ቅድና ስፌት ማሰልጠኛ ተቋም ነው። እርስዎ ይላል እርስዎ በእናት ጸጋ የልብስ ዲዛይን ቅድና ስፌት ማሰልጠኛ ተቋም በአሰልጣኝ የሥራ ሙያ ላይ ተመድበው ላበረከቱት አስተዋጽኦ ይህ የምስጋና የምስክር ወረቀት ተሰጥቶት ሲሆን ቀጣይ ስራዎችን በታማኝነት በቅንነት እንዲወጡ ተቋሙ ይገልጽልዎታል፣ ከልብ ያመሰግኖታል ይላል። ወይዘሪት ታከለች ጳውሎስ ባካችሁ ልዩ ተሸላሚያችን ነች። ከልብ የክብር እንግዳችን ይህን ሰርተፊኬት የምስጋና ምስክር ወረቀት ይቀበላል። ሞራል ያስፈልጋል። አዳቻችን ቀጣዩ ፕሮግራማችን የሚሆነው በመርሃ ግብራችን መሰረት የዕለቱ የክብር እንግዳችን አቶ ታደሰ አለማየሁ በምስራቅ አፍሪካ በየነ መንግስታት ኢጋድ የአዲስ አበባ ከፍተኛ አስተዳደር ፋይናንስ ኦፊሰር በዓሉን አስመልክቶ የመዝጊያ ንግግር እና የስራ መመሪያ ሰጥቶልናል። አመሰግናለሁ። ገንዘባችሁን አፍሳችኋል፣ ጊዜያችሁን አባክናችኋል። እናም ጥረታችሁን እስከ ማህበራዊ ህይወት እስከ ማጣት ድረስ ዋጋ ከፍላችኋል።
ዛሬ በዚህ ስነ ስርዓት ላይ በመገኘት ለግል እድገት ያላችሁን ቁርጠኝነት አሳይታችኋል። የስራ እድል ብትከፍቱ በኮሌጅ በሙያም ወይም በቴክኒክ ትምህርት ብትማሩ ይህ ምረቃ እንደ መነሻ ሆኖ ሊያገለግላችሁ ይገባል። ልብስ ስፌት ስልጠና እንደ ነርሲንግ፣ የውበት ሳሎን፣ ፀጉር አስተካካይ፣ ማሳጅ፣ መንጃ ፈቃድ እንደመሳሰሉት ዘርፎች ሁሉ የተግባር ሙያ ነው። ስለዚህ ከዚህ ስልጠና ያገኛችሁት ሙያ ባለቤት ለመሆን ሞክሩ። ዛሬ በልብስ ስፌት ማሽኖች ላይ መስራትን፣ የልብስ ንድፍንና ቅድ ሙሉ በሙሉ እውቀት እንደቀሰማችሁ ምስክር ነው። ለእያንዳንዳችሁ የተሰማራችሁበትን እውን መሆኑን እና ክህሎቶቻችሁን በተግባር ለማሳየት እድል ይፈጥርላቸዋል። ብዙዎች በአሁኑ ጊዜ የተሳካ የልብስ ስፌት ስራዎችን እየሰሩ ሲሆን፣ ሌሎች ደግሞ ክህሎቶቻቸውን ተጠቅመው በአልባሳት ፋብሪካዎች እና በነባር የልብስ መሸጫ ሱቆች ውስጥ ስራ ለማግኘት የተጠቀሙ ነው። አንዳንዶቹ ደግሞ ልብሶቻቸውን፣ ጋውኖቻቸውን፣ የንጽህና መጠበቂያ ልብሶችን ወዘተረፈ በመስራት ራሳቸውን፣ ቤተሰቦቻቸውን እየረዱ ይገኛሉ። ሆኖም የተማራችሁትን ስትለማመዱ፣ ስትሰሩ ብዙ ውጣ ውረዶች፣ ውድቀቶች ሊያጋጥሟችሁ ይችላሉ። ውድቀት ለስኬት መወጣጫ መሰላል ነው። በጥላቻ አትመልከቱት። ታውቃላችሁ፣ ያልተማሩና ምናልባትም ማንበብና መጻፍ የማይችሉ ነጋዴዎች ብዙ ስኬታማና ስራ ፈጣሪ እንዲሆኑ ካደረጓቸው ምክንያቶች አንዱ ለውድቀት ምንም ፍርሃት ስለሌላቸው ነው። ይሞክራሉ፣ ይወድቃሉ፣ እንደገና ይሞክራሉ፣ እንደገና ይወድቃሉ እና መሞከራቸውን ይቀጥሉበታል። በመጨረሻም የዕጣ ፈንታ ዕድላቸውን ያገኛሉ። ስለዚህ ይህ የዛሬው ደስታ የምስክር ወረቀት በማግኘት ላይ ብቻ ሳይሆን ሕይወታችሁ የተሻለ ለማድረግና የህብረተሰቡን ፍላጎት ለማርካት በመዘጋጀት ላይ የተመሰረተ እንዲሆን ተስፋ አድርጋለሁ። ዛሬ ከዚህ ተቋም ሁላችሁም ስትወጡ ወደ ስራ ፈጠራ ጉዞ እንድትጀምሩ አሳስባለሁ። ስራ ፈጣሪ ለመሆን ራሳችሁን መቅጠር አይጠበቅባችሁም። አሁንም በቅጥር ውስጥ ሆናችሁ ስራ ፈጣሪ መሆን ትችላላችሁ። በመጨረሻ ሁላችሁንም በድጋሚ እንኳን ደስ አላችሁ እያልሁ ሕይወታችሁ በታላቅ ደስታና ሁሉም ፍላጎታችሁ እንዲሟላላችሁ እየተመኘሁ ንግግሬን ከዚህ እቋጫለሁ። አመሰግናለሁ። እግዚአብሔር ሁላችሁንም ይባርካችሁ። ሀገራችን ሰላም ትሁን። አመሰግናለሁ። አቶ ታደሰ አለማየሁ ባካችሁ በሞራል ወደ ክብር መቀመጫቸው ሸኙልን። ከልብ እናመሰግናለን። በሰፊው የስራ መመሪያና የመግቢያ ንግግር ከልብ እናመሰግናለን። ክቡራንና ክቡራት ታዳሚዎቻችን፣ ውድ ተመልካቾች፣ ምንም እንኳን ፕሮግራማችንን ዘግየት ብለን ፕሮግራማችን ብንጀምርም ባጠረ ጊዜና በተሳካና በደመቀ ሁኔታ ወደ መጨረሻው መርሃ ግብር እየተሸጋገርን ነው። ምሳችንን አብረን ተቋድሰን ነው የምንለያየው። ይሄ ምሳ ፕሮግራም እስኪጀመር ድረስ ዲጄ ሙዚቃ የሚለቅልን ይሆናል። እናጸጋ የፋሽን የልብስ ዲዛይን ቅድና ስፌት ማሰልጠኛ
እናጸጋ የፋሽን የልብስ ዲዛይን ቅድና ስፌት ማሰልጠኛ
ስማኝ አገሬ ስማኝ አገሬ ስማኝ አገሬ ስማኝ አገሬ ስማኝ አገሬ ጸጋ የፋሽን የልብስ ዲዛይን ቅድና ስፌት ማሰልጠኛ